ሰላም ጤና ይስጥልን ውድ የአር6 ቤተሰቦች እንደምን አላችሁ? ዛሬ በአዲስ ቪዲዮ ተመልሰናል። በዛሬው ቪዲዮ የምንመለከት ስለ ድንግልና ይሆናል ማለት ነው። ስንት አይነት ድንግልና አሉ? ድንግልናስ በቀላሉ ማወቅ ይቻላል ወይ? የሚሉትን እናም ሌሎችን ርዕሶች በዛሬው ቪዲዮ የምንመለከት ይሆናል ማለት ነው። እንግዲህ ድንግልና ሳይንሳዊ ፍቺ ትክክለኛ ግንኙነት አድርጎ አለማወቅ ወር የማያውቅ ማለት ነው። ድንግልና እንደ ባህል እንደ ሃይማኖት የተለያየ ፍቺ ይኖራቸዋል ማለት ድንግልናን ሐሳባዊ ነገር ማለት ነው። አንዳንዴ ድንግልና ከግብረ ንጽህና ጋር ወይም ሃይመን ከሚባል ነገር ጋር በማገናኘት አንዳንዴ ከላይ ከጠቀስኳቸው ፍቺ በተለየ መንገድ ይመለከቱ። እንግዲህ ግብረ ንጽህና የምንለው በብልት ቀዳዳ በደም ህዋስ ተሸፍኖ የሚገኝ ማለት ነው። ይህ ግብረ ንጽህና ኦር ሃይመን አብዛኛው ጊዜ በተፈጥሮ ጠቦ ወይም ሰፍቶ የሚፈጠርበት አጋጣሚ አለ ማለት ነው። ይሄ ጠቦ የተፈጠረው ከሆነ ድንግልና የሆነ ሰው ብዙ ምልክቶች ሊያሳይ ይችላል ማለት ነው። በተለምዶ እኛ ድንግልና የምንለው ጠቦ የተፈጠረው የግብረ ንጽህና የምንለው በግንኙነት ወቅት ህመም መሰማት፣ ደም መታየት፣ የወንድ ልጅ ብልት ለማስገባት መጥበብ የመሳሰሉ ነገሮች ይታያሉ። ይህ ማለት ይህ ጠቦ የተፈጠረው የግብረ ንጽህና ላይ የሚታይ ነው ማለት። ሌላ ደግሞ ሰፍቶ የተፈጠረው የግብረ ንጽህና ያላቸው ሴቶች ድንግል ቢሆኑ ግንኙነት አድርገው ባያውቁም ለመጀመሪያ ጊዜ ግንኙነት ከላይ የተጠቀሱት ወይም ደግሞ ብዙውን ጊዜ ድንግል ሴት ታያለች ተብሎ የሚታወቁት ላያሳዩ ወይም ደግሞ ላያስተውሉት ይችላሉ ማለት ነው። ይህ ማለት በአብዛኛው ጥንዶች ዘንድ ግርታን ይፈጥራል ማለት ነው። እንግዲህ ከትክክለኛ ግንኙነት ውጭ ድንግልና በምን ሊጠፋ ይችላል ብለን ስንመለከት አንደኛ ራስን በራስ በማርካት ወይም ደግሞ በአደገኛ ነገሮች ራስን በራስ ማርካት ግብረ ንጽህናን ሊያጠፋ ይችላል ማለት ነው። ሌላው ደግሞ ስፖርትን እንቅስቃሴ ውስጥ የሚያበዙ ከሆነ በተለይ ደግሞ ለረጅም ጊዜ ሳይክል የሚነዳ ከሆነ ወይም ደግሞ ኳስ የሚጫወቱ ከሆነ ለረጅም ጊዜ ሌሎችም ጫኖች ያላቸውን ስፖርቶች የሚሰሩ ከሆነ ግብረ ንጽህናን ሊያጠፋ ይችላል ማለት ነው። ሌላው ደግሞ ይህ ብልት አካባቢ እንቅስቃሴ ወይም ደግሞ ስራ የሚሰሩ ሰዎች በትክክለኛ ግብረ ግንኙነት ውጪ ሊጠፋባቸው ይችላል። አንድ ሴት ድንግል እንደሆነ በምርመራ ማወቅ ይቻላል ወይ የሚለውን ስንመለከት ሙሉ ለሙሉ ማወቅ አይቻልም፣ ነገር ግን መገመት ይቻላል ማለት ነው። ለመገመትም ይሁን ሁለተኛ ላይ ያለውን ሰፍቶ የተፈጠረውን የግብረ ንጽህና አዳጋች የሆነው በሱ ሁኔታ ማወቅ ከነዚህም ከሚከተሉ መንገዶች አንዱ የግብረ ንጽህና የመፈተሻ መንገድ አንደኛው ነው ማለት ነው። ሁለተኛው ደግሞ ሁለት ጣታችንን በመጠቀም ብልቱን መለጠጥ አቅሙ ወይም ደግሞ መጥበቡን ቼክ ማድረግ። ሌላኛው ደግሞ በግንኙነት ወቅት ድንግል የሆነ ሴት ላይ የሚፈጠረውን ጫና እንዴት መቀነስ እንችላለን የሚለውን ስንመለከት ወደ ግንኙነት ከመግባታችን በፊት ሰውነታችንን ዘና ማድረግ በጣም አስፈላጊ ነገር ነው ማለት ነው። ሌላኛው ደግሞ ለግንኙነት በአካልም ሆነ በመንፈስ ዝግጁ ሆኖ መገኘት ህመሙን በአንድ መንገድ ሊቀንስ ይችላል ማለት ነው። ቀድሞ ስለ ህመሙ ሊወሩ የሚችሉ ነገሮችን ለመስማት ፍርሃት፣ ጭንቀት እንዲሁም ማስወገድ በጣም አሪፉ ነገር ነው። ከላይ ከነገርኳችሁ ነገሮች ላይ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ ለመመለስ